አዶናይ እና ጃኒ በመጨረሻ ዝምታቸውን አፈረሱ። ለሁለት ወራት ያህል አድናቂዎች በአዶናይ እና በጃኒ መካከል ምን እንደተፈጠረ ሲያስቡ ቆይተዋል። በጣም ተወዳጅ ከሆኑት የቲክቶክ ጥንዶች አንዱ ነበሩ። ሰዎች ቪዲዮዎቻቸውን በጣም ነበር የሚወዱላቸው። ሁሉም ነገር በመካከላቸው በጥሩ ሁኔታ እየሄደ ያለ ይመስል ነበር። ግን በድንገት አብረው ፖስት ማድረግ አቆሙ። ምንም የጥንዶች ቪዲዮዎች፣ ፎቶዎች እንዳለ ቆመ። የመለያየታቸው ዜና ወጣ። ከዚያ በኋላ ኢንተርኔት ማውራት ጀመረ። ብዙ አድናቂዎች ምክንያቱን ለመረዳት ሞክረዋል እና የተለያዩ ወሬ ኦንላይን ላይ መሰራጨት ጀመሩ። በጣም ከተወራው ወሬ አንዱ ጃኒ ከአዶናይ ጋር በነበረችበት ጊዜ ከቀድሞ ፍቅረኛው ጋር ግንኙነት እንደነበረች ነው። በዚህ ምክንያት ብዙ ሰዎች እሷን መወቀስ ጀመሩ። ሌሎች ደግሞ ሁኔታው ከሰዎች ከሚያስቡት በላይ የተወሳሰበ ነው ብለዋል። ነገር ግን አዶናይ ሆነ ጃኒ በዚያን ጊዜ ምን እንደተፈጠረ በግልጽ አላብራሩ። ሁሉም ነገር ለሳምንታት ዝም አለ። ከዚያም በድንገት አንድ ነገር ተለወጠ። አዶናይ እና ጃኒ እንደገና አብረው አንድ ቪዲዮ በኢንተርኔት ላይ ታየ። በቪዲዮ ውስጥም በመካከላቸው ያለው ርቀት ፈጽሞ ያልነበረ ይመስል ነበር። ፈገግም እያሉ ነበር። ከዚያ ብዙም ሳይቆይ ጃኒ ሁሉም ቢያስደነገጠ ነገር ለጠፈች። በቪዲዮ ውስጥም አዶናይ ለበዓል አበባ ለጃኒ ላከላት። የአንድ አፍታ ሁሉም ነገር እንደገና ቀይሮታል። አሁን ሰዎች ግራ ተጋብተዋል። ተመልሰው አብረው ናቸው? መለያየታቸው እውነት ነበር ወይስ የተሳሳተ ግንዛቤ ነበር? ወይስ ለሕዝብ ሳይናገሩ ነገሮችን በግል ለማስተካከል እየሞከሩ ነው? አንዳንድ አድናቂዎች ግንኙነታቸውን እንደገና ለመገንባት እየሞከሩ ነው ብለው ያምናሉ። ሌሎች ደግሞ ከታሪኩ ጀርባ አሁንም በይፋ ያልተነገረ ተጨማሪ ነገር እንዳለ ያስባሉ። ምክንያቱም አንድ ጥያቄ ይቀራል። ነገሮች በእርግጥ ካለቁ ለምን በድንገት እንደገና አብረው ይታያሉ? አሁንም አዶናይ እና ጃኒ ዝም አሉ፣ ነገር ግን ድርጊታቸው ጮክ ብለው እየተናገሩ ነው እና ኢንተርኔት እያንዳንዱን እንቅስቃሴ እየተከታተለ ነው። ስለዚህ ትልቁ ጥያቄ በዚህ ጊዜ በእውነት አብረው ተመልሰዋል ወይስ ይህ በታሪካቸው ውስጥ ሌላ ግራ መጋባት ምዕራፍ ብቻ ነው? ምን ይመስላችኋል? በኮሜንት አሳውቁን።